ሰላም ወዶቼ የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ድራማው የሚጀምረው ከአንድ የመድኃኒት ፋብሪካ አምልጦ በሚሮጥ ወጣት ነው። በላብራቶሪ ስህተት ምክንያት ይህ ልጅ ወደ ዞምቢነት ተቀይሯል። ሆኖም ግን አንድ ጸጥ ያለ መንደር ውስጥ ሲደርስ ነገር ሁሉ ተቀየረ። የመንደሩ ሰዎች ስለ ዞምቢ ምንም የሚያውቁት ነገር ስለሌለ ማንም ሊፈራው አልቻለም። በዚህ መሃል ግን አንድ ውሻ እያባረረው ሲመጣ ዞምቢው ለማምለጥ ሲል በአቅራቢያው ባለ የህዝብ መጸዳጃ ቤት ውስጥ ተደበቀ። የውሻውን ጩኸት ሰምቶ ምን እየተካሄደ እንደሆነ ለማየት ኪም የተባለ ሰው ወደ መጸዳጃ ቤቱ ገባ። የታሪካችን ዋና ትኩረትም ይሄው የኪም ቤተሰብ ነው። ኪም ወደ ውስጥ እንደገባ ዞምቢው በድንገት የኪምን ጭንቅላት ነክሶት አመለጠ። ኪምም በከፍተኛ ሁኔታ ደም እየፈሰሰው ወደቀ። ጓደኞቹም በፍጥነት አምቡላንስ ጠሩ። ዞምቢው እየሸሸ ሳለ የኪም ልጅ ከሆነችው ሊሊ ጋር ተገናኘ። ሊሊ ወጣቱ በደም ተጨማልቆና እንግዳ በሆነ ሁኔታ ሲሮጥ ስታየው ወንጀለኛ መስሏት ምንም ሳታመነታ በእርግጫ ፍሬውን መታ ጣለችው። ሁለቱም እርስ በርስ መባረር ጀመሩ። በዛው ቅጽበት የኪም ታናሽ ልጅ ሚን ከከተማ ለእረፍት ወደ መንደሩ ደረሰ። እህቱ በደም ከተጨማለቀ ሰው ስትሸሽ ሲያይ እርሱም ደንግጦ መሮጥ ጀመረ። በዚህ ሁካታ መሃል ሊሊ በድንገት መሬት ላይ ወደቀች። ዞምቢው ሊይዛት ሲቃረብ ግን አንድ ትልቅ መኪና መጥቶ ገጨውና ወረወረው። መኪናውን እየነዳ የነበረው የኪም የበኩር ልጅ ጆንግ ነበር። ጆንግ ልጁን የገደለው መስሎት በጣም ደነገጠ። ማንም ሰው ልጁ ዞምቢ መሆኑን ስለማያውቅ ፖሊስ ይይዘኛል ብሎ ፈራ። ነገር ግን ባልተጠበቀ ሁኔታ ዞምቢው ተነስቶ ሮጠ። ከዚህ በኋላ ወደ ቤታቸው ስንሄድ የጆንግ ሚስት ነፍሰ ጡር መሆኗን እንረዳለን። ጆንግ ሚስቱን በጣም ይንከባከባታል። በተመሳሳይ ጊዜ ግን የቤተሰብ ታሪኳ አስፈሪ ስለሆነ ትንሽ ይፈራታል። ብዙም ሳይቆይ ኪም ከሆስፒታል ወደ ቤቱ ተመለሰ። ቤተሰቡ ስለ ጭንቅላቱ ጉዳት ሲጠይቁት መልስ ከመስጠት ይልቅ በሚኒቫን መኪና ውስጥ ተቀምጦ በብስጭት መጮህ ጀመረ። በሌላ በኩል ዞምቢው አሁንም እየታደነ ነበር። ምሽት ሲሆን ራሱን ለማዳን የኪም ጋራጅ ውስጥ ተደበቀ። ኪም በሐሳብ ተውጧል። ከልጅነቱ ጀምሮ ወደ ሃዋይ የመሄድ ህልም ቢኖረውም በገንዘብ እጥረት ምክንያት አልተሳካለትም ነበር። በኋላ ላይ ሊሊ ከጋራዡ እንግዳ ድምፅ ሰማች። ሄዳ ስታይም ዞምቢው እዚያው ቆሞ አገኘችው። ድምጿን የሰማው ኪም ወደ ጋራዡ ሲመጣ ወዲያው አወቀው። ቅድም የነከሰኝ ሰውዬ እኮ ይሄ ነው በማለት በንዴት ዞምቢውን መደብደብ ጀመረ። ሊሊ በፍጥነት ቤተሰቡን ጠራችና ሁሉም ጋራዥ ውስጥ ተሰበሰቡ። ጆንግ አባቱን ለመርዳት ሲል ዞምቢውን በረገጠው ጊዜ ዞምቢው በሾለ ብረት ሆዱ ተወጋ። ሁሉም የሞተ መሰላቸው። ነገር ግን ከጥቂት ቆይታ በኋላ ዞምቢው እንደገና መንቀሳቀስ ጀመረ። ያ ተወግቶ የነበረው ዞምቢ ተነስቶ መንቀሳቀስ ሲጀምር ቤተሰቡ በሙሉ በድንጋጤ እየጮሁ ሸሹ። በሆነ መንገድ ተቆጣጥረውት ጋራዥ ውስጥ ካሰሩት በኋላ ይህ ፍጡር ምንድነው ብለው በትኩረት ይመለከቱት ጀመር። በዚህ መሃል ታናሽ ልጃቸው ሚን ይህ ምን እንደሆነ አውቃለሁ፣ ፊልም ላይ አይቼዋለሁ በማለት የዞምቢ ፊልም አሳያቸው። ሰዎችን ነክሰው ወደ ዞምቢነት እንደሚቀየሩ ሲረዱ ሁሉም ተደናግጠው ከተነከሰው አባታቸው ከኪም ቀስ እያሉ መራቅ ጀመሩ። ጆንግ እንዲቀርበውና እንዲፈትሸው ምልክት ሰጡት። በዛን ቅጽበት የጆንግ ሚስት በድንገት ኪምን በመጥበሻ አናቱን ብላ ጥላው በሚኒቫን ውስጥ ዘጉበት። ሚን ነገሩን በቀላሉ ሲያስረዳቸው ለመትረፍ ከፈለግን የተጠቁትን መግደል አለብን አላቸው። ታላቅ ወንድሙ ዮንግ ግን አባቴን አልገድልም በማለት በሚን ላይ ድብደባ ወረደበት። በዚህ ግርግር መሃል ኪም በድንገት ከመኪናው ወጥቶ ወደ ቤት ገባና ወንበር ላይ ተቀመጠ። ሁሉም አሁን ወደ ዞምቢነት ተቀይሮ ይበላናል ብለው በፍርሃት ይጠባበቁት ጀመር። ኪም አፉን ቀስ ብሎ ሲከፍት የዮንግ ሚስት ደነገጠች። ሚንም ቀድሞ በመሮጥ ኪምን ለሁለተኛ ጊዜ ጭንቅላቱን መትቶ ዘረረው። ዮንግ ይበልጥ ተቆጥቶ ሚንን እየደበደበ ከቤት አባረረው። አባቴ ደህና ነው፣ ምንም አልሆነም እያለ ጮኸበት። በቀጣዩ ትዕይንት ሊሊ ወደ ጋራጁ ሄዳ ለዞምቢው የሚበላ ነገር ሰጠችው። ዞምቢው በተረጋጋ መንፈስ ሲበላ ስታየው እንደጠበቁት አስፈሪ ያለ መሆኑን ተረዳች። እንዲያውም እርሱ በላብራቶሪ ውስጥ የተፈጠረ የመጀመሪያውና ምንም ጉዳት የማያደርስ አትክልት ተመጋቢ የዋህ ዞምቢ ነበር። ሊሊ ዞምቢውን መውደድ ጀመረች። ፓርክ የሚል ስምም አወጣችለት። ዞምቢውም ስሙን የተረዳው ይመስል በትኩረት አያት። ብዙም ሳይቆይ የዮንግ ሚስት መታ ሊሊን ካባረረች በኋላ አንድ አስደንጋጭ ነገር አደረገች። ዞምቢው ቤተሰቡን እንዳይጎዳ ጥርሶቹን በሙሉ በጉልበት ነቃቀለችበት። በሌላ በኩል ኪም በራሱ ላይ እንግዳ ነገር ማስተዋል ጀመረ።
ሁኔታው ከመባባስ ይልቅ የባስ መልኩ ሲያምርና የወጣትነት ጉልበቱ ሲመለስ ጓደኞቹ በሙሉ ተገረሙ። ኪም በመስታወት ራሱን ሲያይ በድንጋጤ ተዋጠ። ይህ ለውጥ የመጣው በዞምቢው ንክሻ ምክንያት መሆኑን ተረዳ። ይህንን ካወቀ በኋላ ኪም ዞምቢውን እንደ ትልቅ ሀብት በመቁጠር በፍቅርና በጥንቃቄ መንከባከብ ጀመረ። ልጆቹ ግን አባታችን በንክሻው ምክንያት አብዷል ብለው አመኑ። ብዙም ሳይቆይ ኪም ወደ ወጣትነት የመመለሱ ወሬ በመንደሩ በሙሉ ተናፈሰ። ሽማግሌዎች በገንዘብ እየመጡ እኛንም ወጣት አድርገን ብለው መለመን ጀመሩ። ኪም በነገሩ ተስማምቶ ወደ ጋራጁ ሲሄድ ግን ዞምቢው እዚያ አልነበረም። የዞምቢው መጥፋት ኪምን ክፉኛ አስደነገጠው። እውነቱ ግን ታናሽ ልጃቸው ሚን ዞምቢውን ሰርቆ ለሳይንቲስቶች በመሸጥ ከፍተኛ ገንዘብ ለማግኘት አቅዶ ወደ ከተማ እየነዳ ነበር። ነገር ግን ሚን በከፍተኛ ፍጥነት እያሽከረከረ ሳለ ፖሊሶች አስቆሙት። በመኪና ውስጥ የታሰረውን ዞምቢ ሲያዩት ሰው አግቶ ነው ብለው ጠረጠሩት። ሚን ይሄ እኮ ዞምቢ ነው ብሎ ሊያስረዳቸው ቢሞክርም ማንም ሊያምነው አልቻለም። በዚህም ምክንያት ተይዞ ወደ ፖሊስ ጣቢያ ተወሰደ። ብዙም ሳይቆይ ኪምና መላው ቤተሰቡ ጣቢያ ደረሱ። ለፖሊሶቹም ይህ ልጅ የራሳችን ነው ብለው በመዋሸት ዞምቢውን አስለቅቀው ወደ ቤታቸው መለሱት። በኋላ ላይ ሊሊ ለዞምቢው የሚበላ ጥቅል ጎመን ሰጠችው። እርሱ ግን ሊበላው አልቻለም። ሁኔታው ግራ የገባት ሊሊ አፉን ስትመለከት ጥርሶቹ በሙሉ መውጣታቸውን ትረዳለች። ቤተሰቡን በሙሉ ሰብስባ ማን ነው እንዲያረገው ስትል ጠየቀች። ሁሉም ግን እርስ በርስ እየተወነጃጀሉ ካዱ። ጥርሱን ያወጣችው የዮንግ ሚስት መሆኗ ግን ግልጽ ነበር። ኪም ጥርሶቹ መውጣታቸውን ሲረዳ በጣም ተበሳጨ። ምክንያቱም ቀድሞውንም ከጓደኞቹ ወጣት አደርጋችኋለሁ ብሎ ብዙ ቅድመ ክፍያ ተቀብሎ ነበር። አሁን ግን ዞምቢው ጥርስ ስለሌለው እቅዱ በሙሉ የፈረሰ መሰለው። ነገር ግን አንድ አሪፍ ሀሳብ መጣለት። የሰው ሰራሽ ጥርስ አሰርቶ ለዞምቢው ገጠመለት። ከዚያም አንድ እንግዳ የሆነ ንግድ ጀመሩ። መላው ቤተሰብ በመንደሩ ያሉ ሽማግሌዎችን እየጠሩ እንደገና ወጣት የመሆን እድል እንዳላቸው ማስተዋወቅ ጀመሩ። ነገሩ እውነተኛ እንዲመስል ለማድረግ በሰዎቹ ላይ ካቻፕ ይቀቡና ዞምቢው በቀስታ እንዲነክሳቸው ያደርጋሉ። ምንም እንኳ ንክሻው ቢደማና ቢሰማቸውም ሽማግሌዎቹ ግን ወጣት የመሆን ፍላጎታቸው ስለበረታ ወደ ኋላ አላሉም። ሌሊት ከሌሊት ንግዱ ቀጠለ። የኪም ቤተሰብም ከፍተኛ ገንዘብ ማካበት ጀመሩ። ብዙም ሳይቆይ ውጤቱ መታየት ጀመረ። የተነከሱት ሽማግሌዎች በሙሉ እንደ ኪም ወጣት እየሆኑና የቀድሞ ጉልበታቸውን እያገኙ መጡ። ሁሉም በደስታ ተዋጡ። ነገር ግን ሳይታሰብ አንድ ያልተጠበቀ ነገር ተከሰተ። ኪም ያጠራቀሙትን ገንዘብ በሙሉ ይዞ ወደ ሃዋይ መጥፋቱ ታወቀ። ከመጀመሪያውም እቅዱ ገንዘብ ሰብስቦ ማምለጥ ነበር። ቤተሰቡንም ጥሎ ህልሙን አሳካ። ይህ ቤተሰቡን በሙሉ አስደነገጠ። ሚን ይህንን እንደ መልካም አጋጣሚ በመቁጠር አሁንም ዞምቢውን ወደ ከተማ ወስዶ ለመሸጥ ሞከረ። ነገር ግን የዮንግ ሚስት ከፊቱ ቆማ መንገዱን በመዝጋት አስቆመችውና እዛው እንዲቆይ ያደረገችው። በቀጣዩ ትዕይንት ሊሊ ዞምቢውን ፓርክን ይዛው ወደ አንድ የጎመን እርሻ ሄደች። ይህም ለፓርክ እጅግ ተወዳጅ ቦታ ሆነ። ፓርክ ጎመኑን በደስታ መብላት ጀመረ። ፊቱ ላይም ሰላም ይታይ ነበር። ሊሊ ፈገግ ብላ ስሜን ጥራ ሊሊ በል ብላ ጠየቀችው። እርሱ ግን ምንም ሳይመልስ ጎመኑን መብላት ቀጠለ። ልታሹፍበት ስትልም ጎመኑን ቀምታው ሮጠች። እርሱም እየተከተላት አብረው ጥሩ ጊዜ አሳለፉ። ከሁኔታቸው እንደምንረዳው ፓርክና ሊሊ ቀስ በቀስ እርስ በርስ እየተቀራረቡ መጥተዋል። ነገር ግን ዮንግ በድንገት ደርሶ ዞምቢው ሊሊ ሊነክሳት ይችላል በሚል ፍርሃት በኃይል ገፍትሮ ያባረዋል። በሌላ በኩል ደግሞ ወጣት የሆኑት የመንደሩ ሽማግሌዎች ስለ ነገሩ ለሌሎች ሰዎች ማውራት ጀመሩ። በዚህም ምክንያት ከተለያዩ ቦታዎች ብዙ ደንበኞች መምጣት ጀመሩ። ቤተሰቡም ከመቼውም ጊዜ በላይ ብዙ ገንዘብ ማግኘት ቻሉ። በዚህ ገንዘብ የነዳጅ ማደያቸውንና ቤታቸውን አደሱ። ለጥቂት ጊዜም ሁሉም ነገር የተስተካከለ ይመስል ነበር። ፓርክም ቀስ በቀስ እንደ ቤተሰብ አባል እየታየ መጣ። ሊሊ ትንከባከበው፣ መልኩን ታስተካክለውና ልብስ ትቀየርለት ጀመር። እንዲያውም አብራው ወደ ምግብ ቤት ተወስደው ነበር። ቢሆንም ግን የዞምቢው ባህሪ ያው እንደነበረ ነው። ምንም አይነት ለውጥ አያሳይም። አንድ ምሽት ግን ሊሊ ወንድሟ ሚን በስልክ ሲያወራ ሰማችው። ሚን አሁንም ቢሆን ዞምቢውን በመሸጥ ከፍተኛ ገንዘብ ለማግኘት በሚስጥር እየተደራደረ ነበር። ሊሊ በሰማችው ነገር ተጨነቀች። ለቤተሰቡ ምንም ሳትናገር ዞምቢውን ይዛው ራቅ ወዳለ ቦታ በመሄድ እዚያው ትታው መጣች። ምክንያቱም እቤት ውስጥ ቢቆይ ደህንነቱ እንደማይጠበቅ ታውቃለች። በኋላ ላይ ሚን ዞምቢው መጥፋቱን ሲረዳ በየቦታው ፍለጋ ጀመረ። በመጨረሻም ጫካ ውስጥ ሊሊ ትታው በሄደችበት ቦታ ልክ እንደ ሐውልት ቆሞ አገኘው።
ሚን ፓርክን ይዞት ወደ አውቶቡስ ጣቢያ መራ። ወደ ከተማ ወስዶ ለመሸጥ ቸኩሏል። ነገር ግን አውቶቡስ ጣቢያው ሲደርሱ አንድ አስደንጋጭ ነገር ተከሰተ። እዛ የነበሩ ሰዎች እርስ በርስ መበላላት ጀመሩ። አንዱ በሌላው ላይ የዘለለ ሲነክሰውና ሁሉም ወደ ዞምቢነት ሲቀየሩ ሚን በአይኑ ተመለከተ። ሁኔታው ያስፈራው ሚን እነሱ ጥቃት ሳይሰነዝሩበት ዞምቢውን ይዞ ሸሸ። ከዚያም ኢንፌክሽኑ በመላው ከተማ መሰራጨት ጀመረ። ቀስ በቀስ ብዙ ሰዎች ወደ ዞምቢነት እየተቀየሩ ከተማዋን ወደ ትርምስ ቀየሯት። በጥቂት ሰዓታት ውስጥ ከተማዋ በሙሉ በዞምቢዎች ተወረረች። ሰላማዊው የነበረው መንደር ወደ ሲኦል ተቀየረ። በዛው ቅስበት የዋህ ዞምቢው ፓርክ ሊሊ ብቻውን ወደ ነበረችበት የኪም ጋራዥ ደረሰ። ሊሊ አብረውት ብዙ ዞምቢዎች ስታይ በድንጋጤ ጮሃ ሸሸች። ለወንድሟና ለምራቷ ማስጠንቀቂያ እንኳ ሳትሰጥ ቤቱን መክበብ ጀመሩ። የጆንግ ሚስት ልትመከታቸው ብትሞክርም ቁጥራቸው እየጨመረ በመምጣቱ ሶስቱም ወደ ቤት ውስጥ ገብተው በሩን ዘጉ። በሌላ በኩል ሚን ከአውቶቡስ ጣቢያው አምልጦ በአንድ መኪና ስር ተደብቆ ነበር። ወደ ፖሊስ ሊደውል ቢሞክርም ፖሊሶቹ ራሳቸው ወደ ዞምቢነት ተቀይሮ አገኛቸው። በድንገት ስልኩ መጮህ ሲጀምር ድምፁ ዞምቢዎችን ወደሱ ሳባቸው። ሚን በጭንቅ ወደ አንድ መኪና ውስጥ ገብቶ በከፍተኛ ፍጥነት እየነዳ መለጠ። ነገር ግን በዛ ፍጥነት ሲነዳ በአቅራቢያው በድንኳን ውስጥ ተደብቆ የነበረን ፖሊስ ለዞምቢዎች አጋልጦት ሄደ። በቤት ውስጥ ግን ሁኔታው ይባስ እየከፋ መጣ። የጆንግ ነፍሰ ጡር ሚስት ምጧ መጣባት። ይህም በቤቱ ውስጥ ከፍተኛ ድንጋጤ ፈጠረ። ዞምቢዎቹ ቤቱን ሰብረው መግባት ሲጀምሩ ጆንግ እህቱንና ሚስቱን በመስኮት በኩል እንዲያመልጡ ረዳቸው። ነገር ግን ሚስቱ የገንዘብ ቦርሷን ትታ ስለነበር ተመልሳ ገብታ ዞምቢዎቹ ሊይዟት ሲሉ ለጥቂት ቦርሳዋን ይዛ መለጠች። በመጨረሻም ሶስቱም ወደ ጋራዡ ጣሪያ ላይ ወጥተው በሚኒቫን መኪና ውስጥ ተሸሸጉ። በዛው ቅጽበት ሚን በጭነት መኪናው ደረሰና ዞምቢዎቹ በፈንጂ ርችቶች ለማራቅ ሞከረ። ነገር ግን ፍንዳታው ዞምቢዎችን ከመበተን ይልቅ ድምፁ ይበልጥ እንዲሰበሰቡ አደረጋቸው። መላው የመንደሩ ዞምቢ በነዳጅ ማደያው ዙሪያ ተከማቹ። ሚንና ጆንግም አብረው በሚኒቫኑ ውስጥ ገብተው ተደበቁ። ነገር ግን ውስጥ ያለው ሁኔታ አስቸጋሪ ነበር። የጆንግ ሚስት በምጥ እየተሰቃየች ነበር። ጆንግና ሚን ዞምቢዎቹ እንዳያገኟቸው እንደ ዞምቢ አስመስለው እየተራመዱ ወደ ጭነት መኪናው ለመድረስ ወሰኑ። ቀስ እያሉ መኪናው ጋር ቢደርሱም ቁልፉ ግን እዚያ አልነበረም። ቁልፉን ለመፈለግ የመኪናውን መብራት ሲያበሩ ግን ዞምቢዎቹ አዩአቸው። በሰከንዶች ውስጥ መኪናው ተከበበ። ሁለቱም ወንድማማቾች ያበቃላቸው ይመስላል። ሊሊ ልታድናቸው ተከሰተች። ዞምቢዎቹ ሊያጠቋት ሲሉ ያ የዋህ ዞምቢ ፓርክ በድንገት ደርሶ አዳናት። ለጥቂት ሰከንዶች ሊሊና ፓርክ በዝምታ ተያዩ። ልክ ዞምቢዎቹ ሊሊ ሊያጠቋት ሲሉ በአካባቢው የነበረው የኤሌክትሪክ መስመር ተቋርጦ በነዳጅ ማደያው የነበረውን የሙዚቃ ስፒከር በከፍተኛ ድምፅ ማስጮህ ጀመረ። የሙዚቃው ድምፅ የዞምቢዎችን ቀልብ ስለሳበው ሁሉም ወደ ሙዚቃው አቅጣጫ ዞሩ። ይህን አጋጣሚ በመጠቀም ጆንግ ለነፍሰ ጡር ሚስቱ ሲል የመኪናውን ቁልፍ ለመፈለግ በድፍረት ወደ ቤት ውስጥ ገባ። ነገር ግን ሙዚቃው በድንገት ሲቆም ዞምቢዎቹ በሙሉ ፊታቸውን ወደ ጆንግ አዞሩ። ጆንግ በጭንቅ እየሮጠ ክፍል ውስጥ ገብቶ ቁልፉን አገኘ። ነገር ግን ወደ ኋላ ሲመለከት በዞምቢዎች ተከቧል። በዛው ቅጽበት በሚኒቫኑ ውስጥ የነበረችው ሚስቱ ምጥ አጣድፏት በዛ ግርግር መሃል ልጇን ተገላገለች። የህፃኑ ለቅሶ ዞምቢዎቹን ይበልጥ ወደ ጋራጁ ሳባቸው። ሊሊ ምራቷንና አዲስ የተወለደውን ህፃን ለመከላከል ብትሞክርም ሁኔታው ከአቅሟ በላይ ሆነ። ያ የዋህ ዞምቢ ፓርክ ግን በድጋሜ ደረሰ። ሊሊንና ቤተሰቧን ለመጠበቅ ሲል ወደ መኪናው ውስጥ ገፋት። ሊሊም ፓርክን ብቻውን ትታው መሄድ ስላልፈለገች በሩን ከፍታ አብሮ እንዲገባ ለማድረግ ሞከረች። ይህን ስታይ ግን ሁኔታው ምን ያህል እንደከፋ በመረዳት ክፉኛ ለቀሰች። በሌላ በኩል ጆንግ ቁልፉን ይዞ በመስኮት በኩል ለሚን ወረወረለትና ሁሉንም ይዘህ ሂድ፣ እኔ መኖር እፈልግ ነበር እያለ በዞምቢዎች ተያዘ። ሚን በለቅሶ መኪናውን አስነስቶ ዞምቢዎቹን እየገጨ መሮጥ ጀመረ። በዚህ ትርምስ መሃል የነዳጅ ማሽኑ ተሰብሮ ቤንዚኑ በየቦታው መፍሰስ ጀመረ። ጆንግም በሆነ ተአምር ከዞምቢዎቹ አምልጦ ወደ መኪናው ውስጥ ገባ። ነገር ግን ቀድሞውንም ተነክሶ ነበር። ሚን መኪናውን እየነዳ ሲሸሽ ሊሊ በመስኮት በኩል ወደ ኋላ እያየች ታለቅስ ነበር። ዞምቢው ፓርክ ለመጀመሪያ ጊዜ የሊሊን ስም ጠራ። ሊሊ አላት። ከዚያም በእጁ የያዘውን ላይተር አበራው። በአካባቢው የፈሰሰው ነዳጅ በሙሉ በአንድ ጊዜ ፈነዳ። መላው የነዳጅ ማደያ በእሳት ጋየ።
ዞምቢዎቹም አብረው ወደሙ። የኪም ቤተሰብ ከሩቅ ሆነው ይህንን አስደንጋጭ ክስተት በለቅሶ ተመለከቱ። በማግስቱ ጠዋት የጆንግ ሁኔታ እየተባባሰ መጣ። ኢንፌክሽኑ በሰውነት ውስጥ እየተሰራጨ ወደ ዞምቢነት መቀየር ጀመረ። ሚን ወንድሙ ጥቃት እንዳይሰነዝርበት ራቀው። ዮንግ ሙሉ በሙሉ ወደ ዞምቢነት ሊቀየር ጥቂት ሰከንዶች ሲቀሩት አንድ ያልተጠበቀ ሰው ከተፍ አለ። ከሃዋይ የተመለሰው አባታቸው ኪም ነበር። ቤተሰቡ በሙሉ በድንጋጤ ተዋጡ። ምክንያቱም ኪም መጀመሪያ የተነከሰ ሰው ቢሆንም እስካሁን ድረስ ምንም ሳይሆን ሙሉ በሙሉ ጤነኛ ሆኖ መገኘቱ ተአምር ነበር። በዜናም እንደተነገረው ቫይረሱ በየቦታው እየተሰራጨ ቢሆንም አንዳንድ ሰዎች ግን በተፈጥሮ የመከላከል አቅም እንዳላቸው ታወቀ። የኪም ደም ደግሞ ለዚህ ቫይረስ እንደ ክትባት የሚያገለግል ፈውስ ሆኖ ተገኘ። ይህንን እውነት ከተረዱ በኋላ የኪም ቤተሰብ በሙሉ ተባብረው በበሽታው የተጠቁትን ሰዎች በኪም በማስነከስ ማከም ጀመሩ። በኪም ደም አማካኝነትም ዞምቢዎቹ አንድ በአንድ ወደ ሰውነት መመለስ ጀመሩ። የሚገርመው ደግሞ ያ የዋህ ዞምቢ ፓርክ በዛ በነዳጅ ማደያው ፍንዳታ ሳይሞት ተርፎ ተገኘ። እርሱም መጀመሪያ ክትባቱን ወስዶ ወደ ቀድሞ ሰብአዊነቱ ተመለሰ። ሊሊና ፓርክ እንደገና ሲገናኙ የታሪኩ መጨረሻ እጅግ ልብ የሚነካ ሆነ። መጀመሪያ ላይ ይህ ቤተሰብ ሰዎችን ወጣት በማድረግ ገንዘብ ለማካበት ንግድ ጀምረው ነበር። በመጨረሻ ግን ስህተታቸውን አርመው የሰው ልጅን ከአስፈሪው የዞምቢ ወረርሽኝ የታደጉ ጀግኖች ሆኑ። ከተማዋም ቀስ በቀስ ወደ ሰላማዊ ሁኔታ ተመለሰች። ታሪካችንም እዚህ ላይ ይጠናቀቃል። ውድ የዛጎል ሪካፕስ ቤተሰቦች የዛሬው የዞምቢ ታሪክ ይህንን ይመስል ነበር። ሊሊ መጀመሪያ ላይ እንደ ጠላት ያየችው ፓርክን በኋላ ላይ ግን ማንነቱን ተረድታ በፍቅር ስትወድቅና እርሱም ለሷ ሲል ህይወቱን አሳልፎ ለመስጠት ሲሞክር ማየት ምን አይነት ስሜት ፈጠረባችሁ? በተለይ ፓርክ ሊሊ ለማዳን ያሳየው መስዋዕትነትና በመጨረሻም ስሟን ጠርቶ መጮሁ በዞምቢው ልብ ውስጥ ለሊሊ ልዩ ቦታ እንዳለው ያሳያል ብላችሁ ታስባላችሁ? የእናንተን ግምትና ስሜት ኮሜንት ላይ አጋሩኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። እንደዚህ አይነት ልብ የሚነኩና አጓጊ የፊልም ታሪኮችን ለማግኘት ደግሞ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ። Show